እና ልብስን ቀይሬ ልምጣ? አይ አንቺ እዚህ ጠብቂኝ፣ እኔ ደርሼ እመጣለሁ። እና ለምንድን ነው የመጣኸው? በስልክ ቅሪ ብዬ ከመንገር ብዬ በአካል ልነግርሽ ነው የመጣሁት። ማለት እኔ ንትርካችሁ ደስ አይለኝም። እዛ ጋር ለመግባባታችሁ ለኔ ሰላም አይሰጠኝም። እነሱ ናቸው። እነሱን አደብ አታስይዝም? እኔ ከሁለታችሁም ወገን አይደለሁም። ቢሆን ባትጠማመዱ ደስ ይለኛል። ካልሆነ ደግሞ ባትገናኙ። ከሁለት ተመሳሳይ ነገሮች መምረጥ ይከብዳል አይደል? አዎ፣ ግን በአሁኑ መረዳት ያለብሽ አንቺ ባልሽ አይደለም። እሺ እጠብቅሃለሁ። ግን እቆያለሁ። እሺ አምሽቼ ነው የምመለሰው። መጠበቅን ከመጻጉዕ ተምሬያለሁ። ከማን አልሽኝ? የአራተኛው ሳምንት የዐቢይ ጾም መጻጉዕ ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተ ሳይዳ ሕሙማንን የፈወሰበት ነው። አምላካችን ከበሽታው ጽናት የተነሳ መጻጉዕ የተባለን ሰው አልጋን ተሸክመ ሂድ ብሎ 38 ዓመታት የተኛበትን አልጋ ተሸክሞ ወደ ቤቱ እንዲገባ ያደረገበት ነው። እኛም ዛሬ ከኃጢአታችን ብዛት ካለብን የነፍስ ድዌ ያድነን ዘንድ መልካም ስራዎችን በመስራት እንማጸን። በሙታን ሳማር ቅዱስ ሚካኤል አንድነት ገዳም ውስጥ የሚገኙ አባቶች አሁንም የእኛን ድጋፍ ይሻሉ። ካለን ላይ በማካፈል የበረከት ስራ አብረን እንስራ። መርዳት ለምትፈልጉ ሰዎች በንግድ ባንክ አካውንት 1044 25 98 391 ላይ ያቅርባችሁን አድርጉ። መልካም ጾም።